ጤና ይስጥልን የቀቢ ኒውስ ቤተሰቦች፣ ዕለታዊ መረጃችን ተጀምሯል። ዛሬም በዓለም ዙሪያ የተሰሙ አበይትና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። አሜሪካ በኬንያ ልታስገነባው ያሰበችውን የኢቦላ ማቆያ ተቋም ቡርኪና ፋሶ የቀንድ ከብት ወደ ውጪ መላክን ያገደችበት ምክንያት፣ በእስራኤልና ሊባኖስ ድንበር እየተባባሰ የመጣው ወታደራዊ ግጭት፣ እንዲሁም በጋዛና በኢራን የተሰሙ የቅርብ ጊዜ መረጃዎችን የዛሬ አበይት ርዕሰ ጉዳዮቻችን ናቸው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። እንግዳ ወርቅ ተፈራ ነኝ። የዶናልድ ትራምፕ አስተዳደር በዲሞክራቲክ ሪፐብሊክ ኮንጎ በዩጋንዳ እየተስፋፋ ያለውን የኢቦላ ወረርሽኝ ተከትሎ ለቫይረሱ የተጋለጡ ወይም በበሽታው የተያዙ የአሜሪካ ዜጎችን ለይቶ ማቆያ የሚሆን ተቋም በኬንያ ለመገንባት ማቀዱን ዋል ስትሪት ጆርናል ዘግቧል። ይህንን ተቋም ለማቋቋም የአሜሪካ የሕዝብ ጤና አገልግሎት የሲቪል መኮንኖች አባላት ወደ ስፍራው እንዲንቀሳቀሱ ጥሪ የቀረበላቸው ይገኛል። ይሁን እንጂ የኬንያ የውጭ ጉዳይ ሚኒስትር ቃል አቀባይ በበኩላቸው ይህንን ተቋም በተመለከተ የወጡትን መረጃዎች በማጣራት ላይ እንደሚገኙ ገልጸዋል። የዚህ ተቋም ግንባታ የታቀደው የዓለም ጤና ድርጅት በአሁኑ ወቅት የተከሰተውን የቡንዲቡጊዮም የኢቦላ ዝርያ ወረርሽኝን በዓለም አቀፍ ደረጃ አሳሳቢ የህዝብ ጤና አስቸኳይ አዋጅ ብሎ ካወጀ በኋላ ነው። በሽታው በሰውነት ፈሳሾች አማካኝነት በቀጥታ ንክኪ የሚተላለፍና ለሞት የሚዳርግ አደገኛ ወረርሽኝ ሲሆን የዓለም ጤና ድርጅት በበኩሉ ከኬንያ ጆሞ ኬንያታ ዓለም አቀፍ አውሮፕላን ማረፊያ ተነስተው ወደ ተጎዱት አካባቢዎች የሚጓዙ የ4.7 ቶን የሕክምና ቁሳቁሶችን እያስተባበረ ይገኛል። በሌላ በኩል የአሜሪካም የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ሰራተኞቹ በአገሪቱ መግቢያ በሮች ላይ ምርመራዎችን እንዲደግፉ ጥሪ ያቀረበ ቢሆንም እስካሁን በአሜሪካ ውስጥ የተረጋገጠ የኢቦላ ህመምተኛ ለመገኘቱና ለአጠቃላይ ህዝቡ ያለው ስጋት አሁንም ዝቅተኛ መሆኑን አስታውቋል። ወደ ምዕራብ አፍሪካ ስናመራ ቡርኪና ፋሶ የሀገር ውስጥ የእንስሳት አቅርቦትን ለማሟላት ስትል ማንኛውንም አይነት የቀንድ ከብትና እንስሳት ወደ ውጪ መላክ በጊዜያዊነት አግዳለች። ባለስልጣናቱ እንደገለጹት ውሳኔው በሀገር ውስጥ ያለውን የአቅርቦት እጥረት ለመቅረፍ የዋጋ መናርን ለማረጋጋት ያለመ ነው። ይህ እርምጃ በብዙ የአፍሪካ ዜጎችና ተጠቃሚዎች ዘንድ አዎንታዊ ምላሽ ያገኘ ቢሆንም የእንስሳት ነጋዴዎች ግን እገዳው በንግድ ስራቸው ላይ ከፍተኛ ጉዳት እያደረሰባቸው ከአካባቢው ንግድ ያገኙት የነበረውና ዋና የገቢ ምንጫቸው እንደገደበባቸው በመግለጽ ቅሬታቸውን እያሰሙ ይገኛሉ። እስራኤል በሊባኖስ በምዕራብ ባንክ የምታካሄደውን ወታደራዊ ዘመቻ በከፍተኛ ሁኔታ ማስፋፋቷን ተከትሎ ማክሰኞ ዕለት በደቡባዊ ሊባኖስ በፈጸመችው የአየርና የምድር ጥቃት የ31 ሰዎች ሕይወት ሲያልፍ 40 ያህሉ ደግሞ መቁሰላቸውን አልጀዚራ ዘግቧል። የሀገሪቱ እግረኛ ጦር በሊባኖስ ግዛት ውስጥ ዘልቆ መግባት ስትራቴጂካዊ ስፍራዎችን እየተቆጣጠረና የደህንነት ቀጠና እያደራጀ መሆኑን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ገልጸዋል። የእስራኤል ጦር በአንድ ቀን ውስጥ ብቻ መላውን ናባቲህ ከተማና ማሽጋራን ጨምሮ ለ50 ያህል የሊባኖስ ከተሞችና መንደሮች ነዋሪዎች በአስቸኳይ ቀያቸውን ለቀው ወደ ሰሜን እንዲሰደዱ አስገዳጅ ትዕዛዝ አስተላልፏል። በሌላ በኩል እስራኤል የሐማስ አዲሱን ወታደራዊ ክንፍ አዛዥ መሐመድ አዴህን ማክሰኞ ዕለት በጋዛ ከተማ በፈጸመችው ጥቃት መግደሏን አስታውቃለች። ጥቃቱ የተፈጸመው የቀድሞ መሪ በተመሳሳይ ጥቃት በተገደለም ከቀናት በኋላ ሲሆን በጋዛ ከተማ በጣም በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ህንፃ ላይ በደረሰው በዚህ ጥቃት ቢያንስ 3 ፍልስጤማውያን ሲገደሉ በደርዘን የሚቆጠሩ ደግሞ ቆስለዋል። ጥቃቱ የተፈጸመው የሙስሊሞች የኢድ አል-አድሃም አረፋ በዓልን ምክንያት በማድረግ መንገዶች በገዢዎች በተጨናነቁበት ወቅት መሆኑን የነፍስ አድን ስራውን አዳጋች እንዳደረገው ተገልጿል። በኢራን የ34 ዓመቱ የቀድሞ የማርሻል አርት ሻምፒዮንና ዳኛ ጎላም ሬዛም በስቅላት መገደሉ ተሰምቷል። ግለሰቡ የተገደለው ለስለላ ተልዕኮ ከእስራኤል ደህንነት ተቋም ሞሳድ ጋር በሚስጥር ሲተባበር ነበር በሚል ክስ ነው። ጎላም ሬዛሃኒ በሀገሪቱ ታዋቂ ስፖርተኛ የነበረ ቢሆንም ከእስራኤል ጋር በመገናኘት የኢራን ብሔራዊ ደህንነት አደጋ ላይ ጥሏል በሚል በይፋ ተከሶ በዝግ ችሎት የሞት ፍርድ ተበይኖበት እንደነበር የኢራን መንግስታዊ መገናኛ ብዙሃን ዘግበዋል።
የተወደዳችሁ የቀቢ ኒውስ ቤተሰቦች ዜናዎቻችን ቀጥለዋል። ወደ አጫጭር መረጃዎች እናልፋለን። የኢራን ጠቅላይ መሪ ሞጃታባ ካሜኒ እስራኤል የዚህ ክልል አደገኛ ነቀርሳ ነች፣ በእርግጥ መነቀል አለባት እናም ይሆናል ሲሉ የሀጅና ኢድ በዓልን አስመልክተው ባስተላለፉት መልእክት ገልጸዋል። በተጨማሪም የገልፍ ሀገራት ከእንግዲህ ለአሜሪካ ጦር ሰፈሮች ጋሻም እንደማይሆኑና ዋሽንግተን በአካባቢው መሸሸጊያ እንደማይኖራት አስታውቀዋል። በሌላ የዲፕሎማሲ ዜና ኢራን የታገደባት 24 ቢሊዮን ዶላር እንዲንቀሳቀስላት እንደምትፈልግ ታስኒም የዜና ወኪል ዘግቧል። ከዚህ ውስጥ 12 ቢሊዮን ዶላሩ የመግቢያ ስምምነት ላይ ሲደርስ ቀሪው ደግሞ በ60 ቀናት ውስጥ ይለቀቃል ተብሏል። በወታደራዊ መረጃም የኢራን አብዮታዊ ጥበቃ ኮርፖሬሽን ንብረትነቱ የአሜሪካ ጦር የሆነው MQ-9 ሪፐር የተሰኘ ሰው አልባ አውሮፕላን ወደ ኢራን አየር ክልል ሲገባ መመታቱን አስታውቋል። እንዲሁም የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በአሜሪካ የደህንነት ኃይል መታመን ከእውነት የራቀና ውጤታማ ያልሆነ አስተሳሰብ ነው ሲሉ በገልፍ ሀገራት የሚገኙትን የአሜሪካ ጦር ተችተዋል። በመጨረሻም ቻይና ፓኪስታን በአሜሪካና በኢራን መካከል የተኩስ አቁም ስምምነት ለማመቻቸት የምታደርገውን ጥረት እንደምታደንቅ ገልጻለች። ይህ አስተያየት የተሰጠው የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ በቤጂንግ ከቻይና ፕሬዚዳንት ዢ ጂንፒንግ ጋር ውይይት ካደረጉ በኋላ ነው። የተወደዳችሁ የቀቢ ኒውስ ቤተሰቦች ለዛሬ ያዘጋጀናቸው መረጃዎች እነዚህ ነበሩ። መረጃዎቹ ለሌሎች እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የቀቢ ኒውስ የዘውትር ተከታታዮች ስለሆናችሁ ከልብ እናመሰግናለን። በሌላ መረጃ እስከምንገናኝ ሰላም ሁኑ።